ጓዳ እየሰገደ እያለ ጎሮሮን ይዛ ወደ ውጭ ትወረውረ ወደ ሳሎን ትወረውረዋለች ከጓዳ። እሱም ተንፈራፈሩና ቆመው ሰላቱ ላይ ቆመው አልተንገዳገደው። ከወደቀ በኋላ ቶሎ ተነሳና ቆመ፣ ሰላቱን ጨረሰ። ከዛ ሰላቱን እኔ በቃ ደነገጥኩኝ። ምን ቤል አውራ ምን ቤል ልናገር ውስጥ ደነገጠ። ከዛ በኋላ ያለውን ነገር ተይ፣ ይሄ ነገር ጥሩ አይደለም፣ ይሄ ነገር ሄዶ ማሻአላህ ባረከላህ ማሻአላህ ባረከላህ ማሻአላህ ባረከላህ ማሻአላህ ያ ሸህረል ወህዳ አህለን ያ ሸህረል ቁርአን አህለን يا شهر الغفران أهلا يا شهر التوبة السلام عليكم ورحمة الله وبركاته ودنا يتكبراتو ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ሰሞኑን እንግዲህ በሶሻል ሚዲያ የሚገቡና የሚፋቱ ሰዎች በስተዋል። እንግዲህ ከረመዳን በፊት በሶሻል ሚዲያ ትዳርን ፈልገውም ከተዘወጁት እነዚህ አባት አንድ ናቸው። ሀጅ አወል ይባላሉ። የሶስት ልጆች አባት ናቸው። የልጆቻቸው እናት በህይወት የለችም እና እንግዲህ ለልጆች እናት የምትሆን ሴት እፈልጋለሁ ብለው በሶሻል ሚዲያ ተዘውጀው ነበረ። ኦሬዲ 2 ወር ከረመዳን ከመግባቱ 3 ሳምንት ያኔ 3 ወር እንኳን የሆናቸው አይመስለኝም። እና እንግዲህ ዛሬ ላይ ደግሞ እንደዚህ በሚዲያ ወጥተው እያለቀሱ ይገኛሉ። እኔ ግን በጣም አሳዝነውኛል ማለት ነው። ምክንያቱም ልጆች እንደበደበችብኝ ልጆችን መታችብኝ ነው እያሉ ያሉት ባለቤታቸው። እና ሴቶችዬ የምታገቡትን ወንድ ምረጡ፣ በሶሻል ሚዲያ አታግቡ። እውነት በሶሻል ሚዲያ ተዋውቃችሁ የምታገቡ ሰዎችና የሩቅ ኒካ የምታስሩ ሰዎች በጣም ታሳዝናላችሁ። በተለይ የሩቅ ኒካ ስራችሁ እድሜያችሁን የምታቃጥሉ ሰዎች እውነቴን ነው ትምህርት መውሰድ ያለባችሁ። ገብታችኋል? እና እንግዲህ እነዚህ ሰዎች ከተዘወጁ ቅርብ ጊዜ ነው። ዛሬ ላይ ደግሞ እንደዚህ እያለቀሱ በጣም ነው አንጀት የሚበሉት። እኔ ግን አሳዝነውኛል የምር። ለልጆቻቸው ብለው ነበር ያገቡት፣ አልሆኑም እንግዲህ እና አልሆነም። እያለቀሱ ነው ወላሂ ላዚም። እንደዚህ ትላልቅ ሰው ሲያለቅስ በጣም ያሳዝናል። ገብቶችኋል? እና ሴቶችዬ የህይወታችሁን አጋር ምረጡ፣ የልጆቻችሁን አባት ምረጡ። የምር እንግዲህ እንደምታዋቸው ናቸው። ያው ተናገሩ በቃ ሀሳባቸው ወደ ውጭ ሆነ። ስራውም ጠፋባቸው። መጀመሪያው ፍቅር ጠፋ። ከዛ ተደብቄ ነው እዛ ማለቅሰው፣ ተንቺ ነው ወይ ማለቅሰው። ልጆች ሀሳባቸው ጭንቀታቸው በቃ እኔ ሳለቅስ የበለጠ በሳጫለሁ ማለት በትቼ ያ አላህ እንዴት እንደዚህ አረከኝ፣ እንዴት እንደዚህ አረከኝ፣ እንዴት እንደዚህ አደረከኝ ያ አላህ ያልኩት ለመልካም ስራ ብዬ ወጥቼ ያልሆነ ቦታ እንዴት ወደኩኝ ብዬ በቃ ከዛ ዋልኩ ገባሁ። ከዛ አሁንም ቅርታለች ጓዳ እየሰገደ እያለ ጎሮሮን ይዛ ወደ ውጭ ወደ ሳሎን ትወረውረዋለች ከጓዳ። እሱም ተንፈራፈሩና ቆመው ሰላቱ ላይ ቆመው አልተንገዳገደው። ከወደቀ በኋላ ቶሎ ተነሳና ቆመ፣ ሰላቱን ጨረሰ። ከዛ ሰላቱን እኔ በቃ ደነገጥኩኝ። ምን ቤል አውራ ምን ቤል ልናገር ውስጥ ደነገጠ። ከዛ በኋላ ያለውን ነገር ተይ፣ ይሄ ነገር ጥሩ አይደለም፣ ይሄ ነገር ሄዶ አሁን ገና ወር ሳይሞላ እንግዲህ እንደዚህ ሰጨርሽ ይሄን ባድርግሽ ልጁን አንስተሽ እንደዚህ መወርወርሽ ጥሩ አይደለም። ተይ፣ ልጅ አለሽ እንደዚህ አታድርጊ። ልጅ አለሽ፣ ትልቅ ሰው ነሽ። ጥሩ ትልቅ እህት ደግሞ አለችሽ፣ በጣም ምርጥ እህት አለቻት ትልቋ። እና ወንድሟም ትልቅ በጣም መሰል ወንድም አላት። ተይ ብዬ ቢልም ከዛ በኋላ በሶስተኛው ደግሞ
ልጆች ውጭ ይላሉ ትናንሾች ለምንድን ነው በዚህ ፀሐይ የምትውሉት ለምንድን ነው በዚህ ፀሐይ የምትውሉት ይላቸዋል ህፃናቶች ማለት ሲላቸው አይነግሩኝም ትልቆቹም አይነግሩኝም ትንሾቹም አይነግሩኝም ከዚህ አይነት ሁኔታ ላይ እያለን ቦግ ብላ ተነሳችና እርድ አምጪ ብያት በርበሬ ይዛ መጣች ትልና የሚንቀት ነው ቁም አሰማ ልጅ አትመክራቸው አትናገራቸው ምናምን አለ ቤቱን ቅውጥ አረጋቸው ቅውጥ ከዛ ተጠቃለለች ተኘች ብንለምን የምን አልበላም አላፈጥርም በህይወት እኛና በቃ እናፈጥርም እኛ ማማ ተነሺ ቤት ይባል በቀስ ሄደ ተከለ ብለ ስተኛ እኛ አፈጥር ተራዊ ሄድን ተመልሰ መተን ለይራትን ቢንቀሰቅሳት ትነሳ ነገር አይደለች ተይተክልል ብለ ጾም ይላለች አላፈጠራችም ይራት አልበላችም ሱሩ ማነሳናት ሱሩ አነስተናት ሱሩ ስናነሳት አልነሰማለች ቁጭ ተነስታ ሻንጣውን አዘጋጅታ ብቻ ቁጭ ማይድ ነው የሚፈልገው መብቴ ነው ማይድ ይችላል ማንም ያስገድደኝ የለም አለች ቦኖ ወጥመድ ውስጥ አስገባዋቸው ልጆች ሰላስ ከመልካቀኞቹን ያው ልጆቼ እንዴት እንደተቀበሉ አታውቃላችሁ ቪዲዮ አይታችኋል ያጎራረሱ እናት እየመጣልን ነው ብሎ በአቅማቸው በስስ ጉልበታቸው በስስ ወገባቸው ገፋ ቀና ብሎ ምን ያላቸው ነገር አስተካክሎ እናት ይመጣልናል ብሎ ይመጣላቸዋል ብያቸው እንግዲህ ነግራቸው ይዤላቸው ገብቻው ሲጎራረስ አይታችኋል በእንደዚህ አይነት ሁኔታ እንግዲህ ተቀብሏት በሶስተኛው ቀን ያቀረበችው ጥያቄ አለ ጥያቄው ምንድነው ሀጂ ይሄን ቤት እንልቀቀው ግቢው አይሆንም ግቢው እና ሌላ ቦታ እንከራይ ሰው የበዛበት ግቢ ነው እሺ እንከራያለን ግን ረመዳን የመጣ ስለሆነ ትንሽ ስራ አድርጌ ቤት እንቀየራለን አልኳት ለረመዳን 3 ሳምንት ምናምን አለው ከዛ ይሄ አልሳካላት እንደገና ተወሰነ ወደ ከሱም እንደገና 3 ጊዜ እንደገና ቆይታ እኔ ሱቅ ልግባ ልጅቷ ቁርአንን ትቅራ በቃ ትምህርት ማን ትማር እኔ ሱቅ ልግባ አለች አሁን ከመጣሽ እኮ ሳምንት አልሞላም ይሄ ሁሉ ሐሳብና ራዩ ትንሽ ይቆይ እስቲ ሰው የሰማ ሰውስ ምን ይላል ልጅቷስ ምን ትላለች ሰውስ ምን ይላል አላህስ ምን ይላል ትንሽ ተረጋጊ አልኳት የኔን ሐሳብ ለካ አትቀበሉኝም እንዴ አለችና ሻንጣዋን ነቀል አረገችና ሰብሰብ አድርጋ ሸኘኛለች ማታ ነው ሸኝ እሄዳለሁ በቃ አልፈልግም እሄዳለሁ ካልኩ ምን ችግር አለች ከዛ ለማና ልጆቹ ተደናገጡ ለመኑ እኔም ለመንኳት ታይ ገና ሳምንት አልሆነም በሳምንት ውስጥ ይሄ ነገር እንዴት ይሆናል እንዴት